አሰላሙ አለይኩም ወራህመቱላህ ወበረካቱ። ምርጥ ውድ የተከበራችሁ እህቶቼና ወንድሞቼ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። እንዴት ናችሁ? አፍያ እኔ ጋር አልሐምዱሊላህ ደህና ነኝ። ጠፍቼ ብቅ እላለሁኝ። ቤተሰቦች ላይክ፣ ሰብስክራይብ፣ ሼር እንዲህ አርጉኝ እላችኋለሁ። አበረታቱኝ የኔ እንቁ ቤተሰቦች። ወላሂ ስትናፍቁኝ ነው የጠፋሁት። ብቻ ምንም ማለት አይደለም። አንዳንዴ ጠፍቼም ብቁ ማለት ስላለብኝ ነው የመጣሁት። ቤተሰቦች ዛሬ እስኪ የሚያምሩ ጎመን አቅርቤው እስኪ ለምን ከቤተሰቦቼ እኩል እንትን አልለውም አልኩኝና መቀንጠፍ ጀመርኩኝ ማለት ነው። ቤተሰቦቼ ሀቂቀተን እንትን ጎመን በጣም ወዳለሁኝ። ስጋ ከሌለኝ እሱን ይመርጣለሁኝ እላቸዋለሁኝ። እንብላ ጎመን ሁሉ ነገርን ጨራርሰን መረጥ ነውና አዘጋጀ ነው። ወላሂ ባገባ እንትን ከጋሮ ተሰብሮ የመጣ ነው የሚመስለው ነበር። በጣም ያምሩ ነበር ያመጣው ሰዓት ማለት ነው። እንደ አገር ቤት ባይሆንም ምንም አይሆንም። በጣም ነው ደስ የሚለው። እሱን በቃ አስተሳሳመር ነውና ከላስ ሱጎ ምናምንም እንብላ ብለን ይሄን አክል አደረስነው። እያችሁ አይደል? ያምራል አይደል? በጣም ነው የሚያምረው። በቃ እኔ ከጎመን ስልበላ ደስ ይለኛል። ማድርሌሽ ብቻ የደሃ ስጋ በሉት። አላኩል ያል ካይሪ ነው። እንዴት ናችሁ? ተናፍቃችኋል ቤተሰቦቼ። እንዴት ናችሁ እናንተ? አገር ደውላችኋል? ቤተሰብ ሰላም ነው? ስደት ያላችሁ የመዳም ቅመሞች እንዴት ናችሁ? እንዴት ይዟችኋል? ከብርዱም በጣም ብርዱ የከፋ ነው የሄደ ያለው። አላህ ይድረስልን ማለት ነው። በርቱ ኢንሻአላህ። ስደት ሆነን ደግሞ ሙቀቱም አንድ ልጅ አለች ከጠገቤ ላይ ትጮኻለች። የእሷ ይሰማ ይሁን የኔ ይሰማ ይሁን አላውቅም። ብቻ ሙቀቱም ብርዱም እንደዛ ተፈራርቆብን የሰው ሀገር የኖርን ነው። አረ ለሀገራችን አብቀን። እስኪ ቤተሰቦች ለሀገራችን ዱአ አድርጉ። በሰላም አውጥቶን በሰላም አላህ ለሀገራችን ያብቃን። ምኞታችን አስተካክለን ደግሞ ሀገራችን ምንኖር ሰው አላህ ያርገን። በጣም ይናፍቃል አገር መግባት። አገር መሆን በጣም ነው የሚያስደስተው። በጣም ያሰባጫል ስደት። አይኑን ይጥፋና ብቻ ወላሂ ሀቂቀተን በጣም ነው የጠፈሽኝ። ስደት እስከ መቼ ነው? በቃ መቼ ነው ያልፍልናል ስንልም ማሳለፉን ሳናየውም ሌላ ነገር እንዳይከተለን አላኩል ያል ለሰው ልጅ አፍያውና አፍያ መሰለ አፍት የለም። ከአፍያችን አላህ ያኖረን። አፍያችን እንዳይነጥቀን በቃ አንድ ነገር አስተካከልኩ ስትሉ አንድ ነገር ይገጥማችኋል። አንድ ነገር ወጣው ስትሉ በአንድ ነገር እንደዛ ያን በቃ እድሜያችን በሰው ሀገር እንዲሁም ያለ ሊያልቅ ነው ይመስለኛል። ቤተሰቦች ኧረ ዱአ አድርጉ። በዱአ እንረሳሳ ቤተሰቦች ይላችኋለሁኝ። ኢንሻአላህ አንድ ቀን ይነጋል። ማይነጋ ቀን የለም። አማርኛ እንደ ቆንጣ ነው የሚያጥረኝ። ይቅርታ አድርጉልኝ ለአማርኛዬ ማለት ነው። አላውቀውም ዝም ብዬ ነው ደፍደፍ ያልኩት ያለሁት እላችኋለሁኝ። ምንም ማድረግ አይቻልም። ዱአ ማድረግ ነው። ስንቱ አፍያውን አጥቶ ደግሞ ባልጋ የተቆራኘ ሆኖ የተቀመጠ ያለ። እነሱንም አላህ ያሽራቸው። ጤና የሌላቸው ጤናቸው አላህ በጤናቸው ያስደስታቸው። ይሄ እንድና ማን ነው? አንድ ወንድማችን ደግሞ ታሟል። ወላሂ አላህ እሱንም ያሽረውና ወደ መልካም ቦታ ወደ መልካም ስራው ላይ አላህ ያበረታታው። በጣም የምንወደው በጣም ምርጥ ዝቅ ብሎ እናቶችን ደካሞችን የሚያበረታታ ልጅ ነው። ለሱም ጸሉለት። ክርስቲያኖች ጸሉለት፣ ሙስሊሞች ደግሞ ዱአ አድርጉለት። በዱአ እንዳትረሱት። አብሽሩ፣ በርቱ። በዱአ ነረሳሳ። የታመመ ሁሉ ደስተኛ የሚሆንበትን ጊዜ አላህ ቅርብ አድርግለት። አላህ ያሽራቸው። ወላሂ መታመም
አሽረኝ ነው የሚባለው። የሚበልጠው አያምጣብኝ ማለት ነው። አላህ ያሽራቸው። ምንም ማድረግ አይቻልም። ሞቱም አለው ላላ የታመሙት አላህ ያሽራቸው ማለት ነው። እናንተ ደግሞ አብሽሩ። አላህ ከአኼራው ቅጣት አላህ ይጠብቀን። ከዱንያው ደግሞ ደስታ አላህ ያቀርበን። ካቴማችንም አላህ ያሳምርልን። ዱአ አድርጉ እናንተ። ምንም ማናረግላት ዱአችን ሊጠቅማቸው ይችላል። አንድ እሱን ብቻ ሳይሆን ኡመት ለሆነ ሁሉም ለታመሙት ሁሉም አላህ ያሽራቸው ማለት ነው። አፍያቸውም አላህ ይስጣቸው። ይሄንም ቦምቦዲኖ ነው ምንድነው የሚባለው? እስኪ እሱንም እንየው። ተሰርቷል። ምንም ሳይሰራ ምንም ሳይቀርብ ሰታዩት ይሄ ነገር ደርሷል። ብቻ ይጣፍጣል። ደግሞ አንድ እህቴ ናት የሰራችው እኔ አይደለም ያው። ለማንኛውም በጣም ዋው ያለ ነበር። በጣም ያምር ነበር። በልቼዋለሁኝ እላችኋለሁ ቤተሰቦቼ። ዱአ አድርጉ፣ ጸሉ፣ ሰብስክራይብ አድርጉኝ፣ ላይክም አድርጉኝ። በዱአ እንረሳሳ። የሰው ሙያ ደግሞ ሌሽ ቀማሽ እንዳትሉኝ። ስለጣፈጠኝና ስላመረኝ ነው የቀማዋት። ቤተሰብ እሷም ቤተሰብ ናት። ግቡና ላይ ሊንክ ላይ ያስቀምጥላችኋለሁ። ግቡና ላይክ ሰብስክራይብ አድርጓት። አሰላም አለይኩም ወራህመቱላሂ ወበረካቱ።